አንቺ የእውነት ግን ሰው ሁሉ ሰምቷል እንዴ? ወይስ እየሰስቷ ስሚ፣ ሰው ሁሉ ሰምቷል እንዴ? ማሪ ምን ላድርግ ታዲያ? ስሚኛ፣ ምን ላድርግ ታዲያ? ሀጂ ነው ምናምን ብሎ በአካውንቱ በፎቶ መጥቶ ስሚ ማሪ ኮመንት ላይ ሀያለኝ። አሀ የወንዱ ሰርጀሪ ተገኘ እንግዲህ ሴቷ ማለች የወንዱም አለ። ስሚ ቲክቶኩን በሰርጀሪ ልናበዛው ነው እንዴ? እንትን እኮ አሳደግኩ ማሪ። ስሚ ድርጅት እኮ አደገ ከፍ ብሎ የወንድ ሰርጀሪ መጣ እኮ እናቴ። የሴቷ እዚያ ያለች የወንዱ መጣ እኮ ሀጂ ወንድም አለ። በቃ ወይ ቤት ታያኩ ስሚ ማሪ ስሚ እኔ አሁን ስለሱ ስሚ ቤታዬ፣ እስኪ ስለ ሀጂ አሰራር ንገሪኝ ጋር ፍሬውን ያስ ከላይ ዱብ ዱብ የሚል ሰው የሚነቃቀል እኔ ስለሱ ምንድን ነው እንጂ ስለ መካሻዬ ማን እንትን አላወራም እንዴ? ስለ ገጀራው ወይኔ ቤና ቆይ ውዴ ቤናዬ ቤንጃሚን ረሳው። ከአባት አለም እኔም ጠፍቼ ነበረ። አሁን እንድታስታውሰኝ ሀይ በለኝ እሺ። እኔ ወንድም ረስቼው ክርስቶስን ረሳው። ቀጥ የኔ እናት ይቅርታ። ከቦርጭ ያስቀንሰው ኮድ ቃው እኔ ብታውቂ ወደ ኮዱ ነው አለች እህትየው። ኮዱ ነው አለች ጎልጉሎ። አንቺ እኔ በህይወት ዘመኔ እመቤቴ ሰምቼ አላውቅም። ከተፈታው ይኸው አሜሪካን ሀገር የሰለጠነ ሀገር ይባላል። ኮዲውን ከአንጀ እኔ ከታፋዩን ከምን እንደተነቀለለ ሆዱ እኮ አሉ። ስሚ ቀረጤ ታክሏል እኮ እንዲቦራ አራት ግን አታሳሚ እንደመቤቴ ሆዱ ሻሜታ እንዲቀርሰፍ ብሎ ቀረጤ ታክሏል። ወንድም እንደሆነ ግን ታውቂያለሽ? የእናቴ የምዬ እናቴ እሷም ስላማች ነው እንጂ ማማ ባታባኖሩ አንቺ እንዳታነቃቂ መጫታዎች እናቴ። ስሚ አንቺ ሾቃቃ ልታነ ሳሪጌ ባለሽበት እግዚአብሔር ይድረስልሽ። እኔ ወድሻለሁ። አንቺም ወንድምሽን ትንሽ አምተሻል። እኔ ባዶዋ ስለምን አላማውን ውዴ አማውኝ እንዳትቀየሚ። እኔ ባዳ ነኝ። እኔ ላማ ቤታ በዘተተ ሴትዮ መዝሙር ስሚ ኮመንት እንዳታነብ እንዲች ብለሽ መዝሙር ክፈል እያሉ እንዲች ብለሽ ስለ ሀጂ ካውርተን መዝሙር በፍጹም እንዲች ብለሽ እንዳታረጊ። በስመ አብ ወወልድ ወመንፈስ ቅዱስ እንዲች ብለሽ መዝሙር እንዳታረጊ። ስሚ ቤታ አለካ እኔ ደግሞ አላቦክሳትም ብዬ ቤታዬ ከኔ ምንም ያምን ስሜ ዛን ቀን ሳይ እሷ በስመ በስላሴ ስም ያልኩት ወንድሟ ነው መሰለኝ በመድኃኒዓለም ጨመርኩበት። አንቺ ወንድሟ ነው ስል ከሆዷ ነች ቁርጥሩ። እኔ በህይወቴ እኔ ምን ሆድ ውስጥ እኔ የማውቀው አንጀት አውቃለሁ ጋይስ። አንጀት የሆነ ስለሉ በላይ ተጥለቀለቀ ነው የሆነ ነገር ኩላሊት ክብ ነው ነው ከሆዱ ተነቅሎ የገባው እኔ አላውቅም። ዲቦራ እመቤቴ ከሆዱ እኮ ነው ግን ወንድሟ አይመስለኝም እኔ አይ ነው ውዴ ነው እሱማ ነው። አከን ክርዳድ መሀል ከስንዴ መሀል ክርዳድ አይታለ ወንድሟ አዋልደናል። ለነገሩ እውነትሽን ነው። በእሷ አይን ስታይ ወንድሟ አይደለም። እውነትሽን ነው። አይ እህትና ወንድምማ አይደሉም። አይዝም አድገው ምናምን ነው የሚሆነው እንጂ አድገው አይደሉም። አድገው ነው በዘመኔም አይቻላል እንደዚህ አላ በፍጹም የአንደኛው ስቆራ የቱ የተቆረጠው ሳውዲ አሉ ሳውዲ ወንድሟ ሁለተኛ አሉ። እሱ ወንድሟ አይደለም። ከዚች መልካም ሴት እንደዚህ አይነት ወንድሞች አውጡ። ከዚች መልካም ሴት እንደዚህ አይነት ወንድሞች አይኖርም። ከሳሪ ከእናቴ በፍጹም እንዴ እንደምንም ቢሆን እንኳን በሶቿ ዋጥ አድርጋል በልተሽ አልኩ ዲቦራኝ ማፍሽን ባትማጠጡ ተሰጥቶሻል። አጎብድጂ እኔ አጎብዳለም ተቀይሜያታለሁ ታዝቤያታለሁ። ስንት መከራ አለባት። ሳውዲ ያሉ ወንድሟ እራሷ ስታወራ ነው የሰማሁት። ወንድሟ አሉ ሳውዲ በገጀራ ጠፍታለች። እንማት ቆየች የለች ውዴ ሰው የለም ተብሎ ከተከተኔ ውጭ የአንበሳው ጎፈር እስከሆነ ውስጥ ነው ያለው። ያወጣልኝ ጠፍቶ ኧረ ተይ እኔ አላማም ሳሪ የአንቺ መልካም ሴት የአንቺ ወንድሞች አሉ የእናቶች ዥንጉርጉር ነው። ከስንዴ መሀል እንክርዳድ አይጠፋም። እነዚህ እንክርዳዶች ኬት እንደመጡ አንደኛው እጁ ተቆርጦ አንደኛው እቃው ተሰሩ። በፍጹም የአንቺ ወንድሞች ሊሆኑ አይችሉም። እኔ ብያለሁ አንቺ ወንድሞቼ ናቸው ብትይ እራሱ አይደሉም ብለን ህዝቡ ተከራክሮ እንዳልሆኗል ወንድሙ አይደሉም። አይ ወንድሙ ዝም ብለው እንደዚህ አንዳንዴ ከዝኗ ወይ ብቻ የሆነ ተነካካ ነገር ይኖራቸዋል። የተነካካ ስሚ ማሬ ስሚ የእጁ አሉ። እኔ እኮ የእጁን የገረመኝ እኮ እሷ ምን አለች? እኔ እሷ ያለችውን ነገር ነው የምደጋግመው። ግን
ሳውዲ ሀገር ውስጥ አሉ። ሳውዲ አሁን እኮ አንድ ሰው ከሰረቀ በእግርሽ ከሰረቅሽ እግርሽ ይቆረጣል። በእግርሽ ከሰረቅሽ፣ በእጅሽ ከሰረቅሽ በእጅሽ ይሰረቃል። በአፍሽ ከሰረቅ አፍሽ ይቆርጡታል። የሰማቱ ወሬ ነው የምልሽ። ሳውዲ ውስጥ አንድ ሌባ አታገኝም። ኬት እንደመጣ አላውቅም። የእጅ አመል አለበት። እጁ ሲሰርቅ አንዱ እጁን ከዘሩ በዛውም በቆረጠው እጁ አሉ። እኔ ወሬውን በደንብ አልሰማሁም፣ ግን በዛው በተቆረጠበት እጁ አሉ። ሊያረሳ ሲል እስከዚያ እኔ ወሬን የሰማሁት ማሪ ሙሉን አልሰማሁም። ግን እንትን ነው ወንድም አይደለም ወንድሙ እንዴ አንዱንም በደገሙት ተሰራ ገማሪ ስሚ አንዱንም በደገሙት ብሎ አንዱን በደገሙት ሰምተሻል? እንዴት ስወል አንዱን በደገሙት በጣም ሲዘርፍ ይላል ያለማቋረጥ ይዘርፋል። ማሪ ይዘርፍ ምን ይደረግ እኔ ራሱ ላይ አንሱት ነው የምለው ወንድሜ። እንደዚህ የለማ ከያለ የለም እኔ አልልም እና ምን ትያለሽ? የእጃ ምን አለበት ወንድምሽ ምንም ይቀንጀም ዘርፋምታ አይደለም የእሱን ነገር ተው ለፈጣሪ ነው እንጂ ብለው ቁረጡ በዚህ አረና ያለንም አልልም። እኔም አልልም። አንቺ የእናት እላለሁ እንዴ ሙዴ ጃመር ካለበት ነገር እኔንም እኮ ነው አንጠልጥሎ የሚዘርፈኝ ሙዴ። እቃው ሲጠፋ የሚሸጥና የሚሰረቅ የሚለወጥ ሲጠፋ እኔኑ እንደምወጭ ይሸጠኝ አይደለም። የእናቴ ልጅ አንዱ እጁ ተቆርጦ አንዱ ተቀሙት አለ የተቆረጠው እጁ ቢያንስ ያሰ ወይ አረ ይቅርታ ጠይቋላሉ ሀጂዬ እንኳን አይደለም እቃህን ለምን አንጎልህን አስነቅል አታሰካም? እኛ ምናጋ ይቅርታ ጠይቋል። አንቺ እስማሙደ እህቱን ይቅርታ የጠየቁ ይቅርታ ሳርዬ እኔ ይቅርታ እንዲጠይቅሽ ነው እንደዚህ ስንወቅጠ የነበረው እንጂ በክፋት አይደለም። እንዲህ ሞራሉን ነክተን አንቺን እህቱን ይቅርታ እንዲጠይቅ እንደ እናት ያሳደግሽው መከራ ያየሽለት ይቅርታ ለምን ጭንቅላት ነቅል አታስተክልም? እኛ ምን አገባን? አያገባንም ሳርዬ አያገባንም። ኧረ እኛ ያገባን ተታርቀዋል አልኩ ወረተኞች ይጠግቀረ አይሽ ታረቁ ይቅርታ ጠይቃት ጠየቀ ይቅርታ ማሪ እኛ ቀረን ከጥግ ሰውን ተኝቶ እኔ ጌም ቁጭ ብዬ ስጫወት ለምን አሁንም መብለጥ አቃታችሁ? እና ለምንድነው ቻይና የስ ጋይስ ቻይና ሊሄድ ነው ፀጉር ላመጣ ውዶቼ ቻይና ሄጄ ፀጉር ላመጣ ነው ማሮቼ። እና ምድረ መላጣ ተሰብሰቧ ውዶቼ። እኔ ልንገራችሁ የድሮዋ ቤት አይደለሁም። በድሮ በሬ ያረሰ የለም። በድሮ ጊዜ ልንገራችሁ እነሱ ምን አይኖ እኔ እግዚአብሔርን ሰው ባይ አንድ ሰው ቢቀር እኮ ብያቸዋለሁ። እነሱ ቆጣሪ ሆነው ነው እንጂ ከገባው 5 እስኪ ወደ ጎን ማርያምን እመቤቴ ከገባው 5 ደቂቃ ነው። 5 ደቂቃ በ5 ደቂቃ ውስጥ 5600 ሰው እያየ ነው። መታደል አታገኙትም። ግን እኔ ለዛውም ሰው ተኝቶ ግቢልን ተለምኜ ሰው ተኝቶ ነው የምገባው። ከዛ እናንተ ከተኛችሁ በኋላ እስከ ማታ ድረስ ከኔ ኤርሚጋጌ እጫወታለሁ። ማታ ሰው ተኝቶ አሜሪካኖችና አውሮፓዎች ምናምን እነዚህ ኢሮፓ ያሉ ተቀምጠው እመቤቴን ጌም እጫወታለሁ። እናንተ ተኝታችኋል። 1002 ሰው አያት ብለው ያማሉ እንዴ? እስቲል ግን በልጣችኋለሁ። እናንተን ቀን ገባችሁ ሌሊት በለጠ ገባችሁ 1200 ሰው እያየኝ ይበልጣችኋል። ሲቀጥል ደግሞ ከብሎክ ተፈታን ምናምን ብላችሁ የምትንጫጩ ማለት ነው። ሞዴሬተር ነው የፈታችሁ። እንኳንም ተፈታችሁ። ጠላ እኔ እንደውም የዋ በመሆኔ ደስታዬንና ለውጤን ሳታዩ ቦለኳችሁ። ምንድነው ሞዴሬተሮቼ ደግሞ የኔን ለውጥና ደስታ እንድታዩ ፈቷችሁ። ይሄም ኮንተንት አድርጋችሁት እንደ ትልቅ ታወራላችሁ። ምን አይነት መታደለው ጋይስ! ከብሎክ አወጣችን ቤታ ወይኔ ምናምን ተደስታ ያወራሉ እንዴ! ሞዴሬተር ነው ቦለ ምናምን ከብሎክ ያወጣችሁ። እኔስ ባወጣችሁ እንድትቃጠሉ ነው የምፈልገው ነው የምላችሁ። ይሄን በቁም ነገር አድርገው ጋይስ ፖስት ያደርጋሉ ያወራሉ ምናምን። ፈሴንም አጀንዳ ልታደርጉት ነው። ፈሴንም አጀንዳ ልታደርጉት ነው። ምን ያህል ግን መታደለው ጋይስ! እመቤቴ ከብሎክ አወጣችን ተብሎ የሚፖስተው። ሲቀጥል ደግሞ ቻይና ሄዳ ፀጉር ላመጣን። እውነት ነው አንተ አቤል አቶ ወሬኛ አቤል ግን ሚስተር ብዬ ብነግር ከሄደ ታወራለህ። አቤልዬ ግን ኧረ በስመ አብ ወልደ መንፈስ ቅዱስ ጋይስ አቤልን እንቀጥቅጠው። በቃ አቤልን ተባብረን እንቀጥቅጠው ጋይስ። እንደ ሀሳብ በጣም ነው የሚያናድደው። ሚስተር ብዬ ነግሬው ወይኔ ወንድ ልጆች ግን እኮ አይዙም። በቃ ቆጃንዶ ሲያዩ ይናገራሉ። ቻይናውን ሊሄድ ነው በቃ እንግዲህ ተነቅቶብኛል። ቆጃንዶ ፀጉሮች ላመጣ ነው ውዶቼ። ፀጉር እንትን ልከፍት ነው፣ ፀጉር ቤት ልከፍት ነው። እስኪ ስንቶቻችሁ ናችሁ መላጣዎች ከኔ ላይ ፀጉር የምገዙ? አቤል ይረገጣ ጋይስ አቃጠረ። ስንቶቻችሁ ናችሁ ጋይስ መላጣዎች እኔ ጋር ፀጉር የምትገዙ? ጻፉ እስኪ መላጣው ጻፉ። መላጣ
በጣም ብዙ ሰው ይገዛኛል። ግን እኮ አንዳንድ ሰዎች ጋይስ እንደዚህ ብለው ነበረ። ሰዎች ሴት ልጆች ስራ ሲይዙ ሲለወጡ ያስደስተናል። የተጣላናቸውም የጠላናቸውም ቢሆን አዳዲስ ነገር ይዘው ሲመጡ ስራ ይዘው ሲመጡ ሴቶች ደስ ይለናል የሚሉ ሰዎች ነበሩ። ምን ነው ታዲያ በእኔ ተቃጠሉ? እንዴት አምላኬ! ምን ነው ተቃጠሉ ዶቼ ታዲያ? እኔ እስከማውቀው ድረስ ፍቅሮቼ አንዳንዶቹ ሰዎች ስራ ሲይዙ ደስ ይላል ነበረ የሚሉ ሰዎች ምን ነው። እና ይሄ ትክክል ነው ጋይስ፣ ምንም ውሸት የለበትም። የስ ቻይና ልሄድ ነው። ቻይና የምሄደው ፀጉር ላመጣ ነው። ቅንጥ ቅጥል ብዬ በሰው ፀጉር ቤት ስለከፈቱ ቅጥል ድብን ብዬ በቅናት ውስጤ ተንጨርጭሮ ተቃጥዬ ቡቅ ብሎ ይሄ ፍልትልት ቅናቴ ከአይኔ ላይ አልፎ ግንባሬ ላይ ተነቦ ጋይስ ቻይና ሀገር ልሄድና ፀጉር ላመጣ ነው። ፀጉር ቤት ልከፍት ነው ውዶቼ። እንኳን ደስ ያላችሁ። ተቀድሞ ተነገራችሁ፣ ግን በቃ ምን ማድረግ ይቻላል ከተነቃብኝ። በቃ ፀጉር ቤት ልከፍት ነው ውዶቼ። እሺ በቅርቡ ከአንድ ወር በኋላ። ግን ሀሳባችሁ እንዳትቀይሩ፣ ሀሳብ እንዳትቀይሩ። አሁን ህዝቡ አምናችኋል፣ እምነታችሁን እንዳታነሱ። ህዝቡ አምናችኋል፣ ፀጉር ቤት ልከፍት ነው ብላችኋል፣ ምናምን ተናግራችኋል። ሌላ ደግሞ አጀንዳ ይዛችሁ እንዳትመጡ እሺ ውዶቼ። እና በዚህ አጋጣሚ እሺ ዝኑዬ አሁን ላይቭ ላይ ነኝ እኔ ውድ ሰው። አሁን ስለምወጣ መልስልሻለሁ እሺ። እኔ ውድ ከላይ ቴክስትሽን ያየሁን ውዶቼ። እና በዚህ አጋጣሚ ደግሞ የኔ ፍቅሮች ማለት ነው ሳሎን ቤት ነው የምኖረው እና ሳሎን ቤት ጫማ ያለ ፖፖ በዚህ በኩል አለ ውዶቼ። ፖፖ ይላሳያችሁ ውዶቼ። እስኪ ፖፖ ማየት የምትፈልጉ በዚህ በኩል ሽንት ቤት አለኝ ጋይስ። በዚህ በኩል ሽንት ቤት አለኝ። ሽንት ቤቱ በዚህ በኩል ነው ጋይስ። በዚህ ጋር ነው ስትዞሩ ሳሎን ቤቴ ነው ጋይስ፣ ሳሎን ቤቴ ነው። በዚህ በኩል ምግብ ማቅረቢያ ጠረጴዛ አለ። በዚህ በኩል ጫማ መደርደሪያ አለ። እሺ ውዶቼ ቴንክ ዩ ቬሪ ማች። እንትን ሳሎን ቤቴ ነው ጋይስ ጫማ የምደረድረው። ሰፋባችኋ። አይ ቤታ ግን ባለጌ ነሽ፣ ጨካኝ ነሽ። ምን አይነት ጨካኝ ነሽ ግን? ምን አይነት ባለጌ ሴት ነሽ ቤታዬ ግን? ስትለወጪ እንኳን አለዋወጥሽ እንዲህ ሰይጣን ይሆን አለዋወጥ ትለወጫለሽ እንዴ? በአንዴው ሰፋ ያለ ቤት ውስጥ ገብተሽ ኳስ ደንቀሻቸው ሳሎን ቤት ሁሉ አስባልሻቸው እኮ። ወይኔ ቤታዬ ሰፊ ቤት ውስጥ ነው ያለሁት ማለት ነው ጋይስ። ይሄን ሰፊ ቤት ውስጥ ነው ያለሁት በጓዬ ታድዬ። እኔ እኮ እንደዚህ መስፋቱን አላየሁም። እኔ እንደውም ጠበበኝ ብዬ ነበር። ሳሎን ቤት ይመስላል። ሰፋ ውዶቼ፣ ሰፋባችሁ። እና ሳሎን ቤቴ ነው ጫማ የማስቀምጠው ውዶቼ። በዚህ አጋጣሚ ቡታንታይም ፖፖም ሁሉም ነገር እዚህ ነው ያለው ለማለት ያለው አመሰግናለሁ። እና የተባለው ነገር ምንም ውሸት የለውም፣ ትክክል ነው ማሮቼ። እሺ ከቻይና ስሄድ ምን ላምጣላችሁ? እኔ እንደሆነ ደግ ነኝ። ትክክል ነው፣ ምንም ውሸት የለውም ማሮቼ። አንዴ ውሸት የለም፣ ሁሉን አዋቂ ናቸው። በጣም ደስ የሚል ጊዜ፣ አሪፍ ጊዜ ነበራቸው።